ተናገሪ ቅዱስ የት ነው ያለው? ልቀቂኝ ልቀቂኝ። ቅዱስ የት ነው ያለው? ቅዱስ የት ነው ያለው? ቅዱስ የት ነው ያለው? ይሄ የመጨረሻው እስትንፋሱ እዛ ሆስፒታል። መጨረሻው ማለት ሮዛ ቅዱስ እባክህ ምንም እንዳትሆን እባክህ በጣሪ ተፈታ። እናት ምንድን ነው? ተነሳ ካልመሰለኝ አስደነገጥከኝ ነው። እንዴት አደርክ? ደህና ነኝ። በይ ቶሎ በይ ልብስሽን ልበሽና እንውጣ። ዊናሜ እኔ ራሴን አሞኛል። ትንሽ ባርፍ ይሻለኛል። እንዴ ምን ሆነሽብኝ እናት? አይ ትንሽ ነገር ነው። እረፍት ካረኩበት ይለቀኛል። እንዴ እናት ለዶክተር ከነገርሽማ በጣም አሞሻል ማለት ነው። አይ ነው ደህና ነኝ። ከፋርማሲ ማስታገሻ ለመግዛት ለማማከር ያክል ነው እንጂ ደህና ነኝ። አንተ አትጨነቅ። ሂድ በቃ አንተ። እርግጠኛ ነሽ? አዎ እርግጠኛ ነኝ። አትጨነቅ። እሺ በቃ ነኝ። ሂድ። ደህና ዋይልኝ። ቻው ቻው። ሰላም። ሄሎ እንዴት አደረግሽ? ጨረሽ? ጎበዝ። ቻው። እንዴት አደርሽ ሳምሪ? እንዴት አደርክ ጋሼ? ይመስገን ደህና ነኝ። ሳምሪ ናርዲ ትንሽ ስላመማት እባክሽ በቻልሽው መጠን በደንብ አድርገሽ ተንከባከቢያት። እንዴት ሆነች? ትንሽ ራሴን አሞኛል እያለች ነው። እሺ በቃ ችግር የለውም እንከባከባታለሁ። መልካም። ጋሼ። አቤት ሳምሪ። አሸናፊ ከቤት የለም። ልካው ነው እንዴ? አይ እኔ አላኩት። ምናልባት ግን ቤተክርስቲያን ሄዶ ይሆናል። ለማንኛውም ሰላም ዋይ። እሺ ሰላም ዋል። ቶሎ መጥቶ ባየሁት የኔ ኩራተኛ እዚህ ግቢ ጎርደድ ሲል ባየሁት የኔ ሸበላ ሊናፍቀኝ ነው እንዴ?
ቅዱስ አይሆንም። ውጭ ጠብቂ አንዴ። ቅዱስ ይወገን። አይሆንም። ቅዱስ ተነስ። ቅዱስ እባክህ ቅዱስ እባክህ ተነስ። ልጄ ማያዬን አደራ ከጎንሽ አታርቂያት። አደራ አንድም ቀን በልጄ ጉንጭ ላይ እንባ እንዳይፈስ እንደ ልጅሽ ጠብቂ። ቅዱስ ማያ እኮ መጣለች። ቅዱስ አሁን እኮ ጨርሰናል። ቅዱስ በጣም ትንሽ እኮ ነው የቀረን። ቅዱስ ደግሞ እኮ ማያ ያንተ አደራ ናት፣ የኔ አይደለችም። ቅዱስ እባክህን ማያ ያንተ አደራ ነች። ቅዱስ እባክህ ተነስ፣ አደራህን እራስህ ጠብቃት። ቅዱሴ በቃ እሺ ተነስ፣ ተስማምቻለሁ። እንስረቃት። ቅዱስ በቃ እሺ ተነስ፣ እንስረቃት። አንተ ብለህ እንስረቃት። እባክህ ቅዱስ እባክህ ተነስ፣ በቃ እሺ እንስረቃት። ተስማምቻለሁ። ቅዱስ እባክህ ተነስ። ዶክተር ንገሪው፣ ዶክተር እባክህ ንገሪው ያለኝ ተነስ በይው እባክሽ ዶክተር፣ እባክሽ ተነስ በይው፣ ተነስ በይው።
ተነስ በይው እባክሽን ተነስ በይው ሰላም ተነስ በይው ተነስ በይው እባክሽ ተረጋጊ እባክሽ ተረጋጊ ሰላም ቅዱስ የሆነ ነገር በይው ይኸውልሽ ይሄ እኮ የፈጣሪ ፍቃድ ነው። ፈጣሪ ደግሞ ለምን ተብሎ አይጠየቅም። እኔ ግን ለምን እለዋለሁ? ለምን አሁን ለምን ዛሬ ለምን ያኔ ከሚስቱ ከአብሮ አልወሰደውም? ለምን ስንት ዓመት ሙሉ መንገድ ላይ አብዶ ሲኖር አልወሰደውም? ለምን ዛሬ ቅዱስ እኮ ዛሬ ተስፋ ነበረው። ዛሬ እኮ ማያ ያገኛት ነበር። አሁን እኮ ቅዱስ ተስፋ አለው። እሺ በቃ ለምን ቅዱስ ለምን አየሹ ማያን አደራ አለኝ። ለምን ማያ ዛሬ ልቤን የሆነ ነገር ተሰማኝ። ጥፋት ነው አይደል? ማያዬ አንቺ እኮ ልጅ ሰጥተሽኛል። አንቺ እኮ የህይወቴ ደስታ፣ የህይወቴ ስጦታ ነሽ። እንዴት ከአንቺ ሌላ በሌላ ሰው ፈገግታ ልቤ ደነገጠ? ጥፋተኛ ነኝ አይደል ማያዬ? ሮዛ ትባላለች። እኔን ለመርዳት የማይቻል የማይደረግ እያደረገች ነው ብታይ። ልጅሽ ማያ ባለችበት ቤት ዘበኛ ሆና ገብታ ማያን ቀን በቀን እንዳያት እንዳቅፋት እያገዘችኝ እና ደግሞ ወንድ ስትሆን ብታያት በጣም ታስቃለች። የኔ ፍቅር አሁን እንደዚህ አይነት ሰው አለ? ለኔ ደስታ እንዴት እየለፋች እንደሆነ ብታያት ታሳዝናለች። እና ፈገግታዋ ያምራል። ስትስቅ ሳያት ደስ ይለኛል። አንድ ቀን አስተዋውቅሻለሁ። እሺ እናቴ?
ያው እነዚህ ከቁጥር ባሻገር ችግር የለውም። ያንን ማተሪያል ምናልባት ግብር ከተከፈለ በኋላ የምናደርጋቸው ኦዲቶች ናቸው። አላየውም እንዴ? ከጀርባ እኮ አስተካክዬ አስቀምጬልህ ነበረ። ያ አይተካዋል? ይሄን አይቼዋለሁ፣ ግን ምን አለ መሰለሽ ተጨማሪ የሆነ የሰው ኃይል ያስፈልገናል። አሁን ይሄ ባለንበት እንዳለ የታዘዙ ትዕዛዞች ናቸው። እነዚህ ትዕዛዞች ሲገቡ ግን ሙያተኞች ግዴታ ያስፈልጋል። ነግሬያታለሁ እኮ ማለት እንድታዘጋጅና ካለዛ ደግሞ ማለት ቶሎ የሚቀርብ አይነት ሁኔታ ከሌለ ማስታወቂያ እንድታወጣ ነግሬያታለሁ። ምን ያህል ሙያተኛ? ለጊዜው እኔ 3-4 እንድታዘጋጅ ነው። ምናልባት ከፍተኛ 4 ሰዎች እንድታዘጋጅ ነው ነገር ይጨመርበት መጨመር አለበት። ቢያንስ አንድ 10 አካባቢ ሰዎች ይጨመሩ። ምክንያቱም ያወጣነው ወጪ 138,000 ወጪ ኪሳራ ነው የሚሆነው። የት ሄድሽ? ምን አልከኝ? እያስረዳሁሽ አይደል? እንዴት ነው የምትሄጂው? እሺ ምን ነበር ያልከኝ? ደህና ነሽ? ደህና ነኝ። እሺ እንቀጥል። መጣሁ። አቤት። እሺ ጠርቻት መጣሁ። አሁን ባለን አጠቃላይ ወጪ የምናወጣቸው ኮስቶች መቀነስ አለብን። ምክንያቱም በዚህ ከሄድን በጣም እንትን ነው የምንሆነው። ተረዳሽ? ፖሊሶች እየፈለጉሽ ነው። ፖሊስ? ምን አስደነገጠሽ? የምን ፖሊስ? እኔ እንጃ ጋሽ። ወይታታ ደግሞ ምን መጣብኝ? አቤት። ማለት ችግር አለ እንዴ? አትደንግጪ። ምን ነው? ችግር የለውም እኮ የሚፈልጉትን ከስሩ በኋላ ይመልሱናል። እሺ እባክሽ ልብስ ቀይሬን በጠብቂ መጣሁ። ሄሎ ሳሚ። አዎ እባክህ ወደ አንተ እየመጣሁ ነበር፣ ግን ችግር ተፈጥሯል። ምን እባክህ ባለቤቴን እኮ ፖሊሶች ለምርመራ እንፈልግሻለን ብሎ ፖሊስ ጣቢያ ወሰዷት። ኧረ እኔ እንጃ ያለውን ነገር ማረጋገጥ አልቻልኩም። ያው ሰሞኑን የእህቷ ባል ሞቶ ነበር ታውቃለህ። በሱ ጉዳይ እንፈልግሻለን ለምርመራ ብሎ ወሰዷት። እኔ ምን አውቄ ምን ማድረግ እንዳለብኝ ራሱ ግራ ነው የገባኝ። አሁን ጣቢያ ነው ያለችው። እስቲ ያለውን ነገር መሄድ አለብኝ። ያለውን ነገር ሄጄ ካላጣራው ምንም የማውቀው ነገር የለም። እደውልልሃለሁ። ያው እንዳትጠብቀኝ ብዬ ነው የደወልኩልህ። እሺ እሺ ሳሚ። እንዴ የት ባል ነበር? ምንድን ነው የተፈጠረው? መርማሪ አቶ ቅዱስ ሞቷል። ምን? አይ አንድም ቀን ደስተኛ ሆኖ ሳይኖር
ሁሌ እንደባከነ ሞቶ አረፈው። አንድም ቀን ደስተኛ ሳይሆን አይ ቅዱስን የአእምሮ ጤና ከተቃወሰ በኋላ አግኝተሽ ታውቂያለሽ እንዴ? የእህቴ ባል እኮ ነው። እህቴ በጣም ነበር የምትወደው። ጥሩ ህይወትና ደስተኛ ህይወት እንዲኖር ምኞቴ ነበረ፣ ግን አልተሳካልኝም። ያ ማለት ዶክተሮች እንዴት አድርገሽ ታውቂያለሽ ማለት ነው? አውቃለሁ፣ ግን ከአቅማቸው በላይ እንደሆነ ሲነግሩኝ ከልጅና ከስራዬ ጋር መንከባከብ ሲያቅተኝ ታውኩት። በቅዱስ የግድያ ወንጀል ተጠርጣሪ ሆነሻል። ምን እኮ ነው ሰው ልገል? ያውም ቅዱስን እንዴ? እኔ ሰው አልገልም። እንዴት ሆኖ? እሺ መርማሪ፣ ቆይ ከዚህ መች ነው የምወጣው? የተለያዩ ምርመራዎችን አድርገናል። ዶክተሮች ውጤቱን እስኪያመጡልንና እሱን እስከምናይ ድረስ እዚሁ ትቆያለሽ። እንዴ ምን እያላችሁ ነው መርማሪ? ቅዱስ እኮ 5 ዓመት የታመመ ሰው ነው። እንዴት ነው በሱ ሞት እኔ ልጠራጠር የምችለው? በቁጥጥር ስር ያዋልሽ ጥቆማዎች ደርሰውን ነው። እንዴ ማለት ማን ነው እኔ ላይ ክስ የመሰረተው? ማን የጠቆመብኝ? ይቅርታ ወይዘሮ ናርዶስ፣ ከዚህ በላይ ምንም አይነት ማስረጃ ልሰጥሽ አልችልም። ሳጅን ወደ ማረፊያ ቤት ሰላም። እንዴ ዶክተር? መርማሪ የሕክምና ውጤቱ ደርሷል። እዚህ ድረስ መምጣት አይጠበቅብሽም ነበር። እኛ መጥተን እንወስድ ነበር። አይ መርማሪ እግረ መንገዴን ስለሆነ ነው የመጣሁት። እሺ እናመሰግናለን። ከዚህ ሁሉ ጊዜ ድካም በኋላ ግን መጨረሻው ሞት መሆኑ በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። ለሱ ስረፍት ሆነለት። ግን ያልገባኝ ነገር እንዴት አንቺ ሊጠረጥሩሽ ቻሉ በሱ ሞት? እኔ እንጃ። እኔ ምን አውቃለሁ? እኔ እኮ ግራ ገባኝ። እንዴ 5 ዓመት ሙሉ ታሞ የት የማይታወቅ ሰው ዛሬ ድንገት ሞቶ ተገኘና እንዴት አንቺ ጠረጠሩሽ? ቆይ እሺ ማን ነው የከሰሰሽ? ናሆሜ አንተ ራስህ እኮ ፖሊስ ሆንክብኝ እንዴ! በጣም እያስጨነከኝ ነው ያለው። ከዚህ አብረን ሄድ ነው አይደለ? የጠየቁንንም አብረን የሰማ ነው። እሺ በቃ እሺ፣ ይቅርታ አስጨነኩሽ። ይቅርታ። ቆይ ይሄ ምን ማለት ነው? ይቅርታ ሮዛ፣ ከዚህ ውጭ ምንም ማድረግ አልቻልንም። እንዴ ቆይ እንዴት ነው ምንም ማድረግ የማትችሉት? እቺ ሴትዮ እኮ ነፍሰ ገዳይ ናት። እሱን የምናረጋግጥበት ምንም አይነት ማስረጃ የለንም። ሟች ለ5 ዓመት ያክል የአእምሮ በሽተኛ እንደነበረ እጃችን ላይ ማስረጃ አለ። እና ምን እያልከኝ ነው? በህመሙ ምክንያት እንደሞተ ከዶክተሮች ማስረጃ ደርሶናል። ማስረጃው ላይ ግን ምንም አይነት በሰው እጅ እንደሞተ የሚያረጋግጥ ነገር የለም። ስለዚህ በነፃ ለቀቃችኋት አይደል? ሮዝ፣ በህጉ መሰረት ከዚህ በላይ ልናቆይበት የምንችለው ምንም አይነት መንገድ የለም። ትሰማኛለህ? ናርዶስ ነፍሰ ገዳይ ናት። ቅዱስን እሷ ናት የገደለችው። ይቅርታ ሮዝ፣ እሱን እኮ በማስረጃ እስካላረጋገጥን ድረስ ወይዘሮ ናርዶስን እዚህ ማቆየት አንችልም። ቅዱስን እሷ እንደገደለችው የሚያሳይ ማስረጃ ይዤ ልመጣለሁ። እመነኝ።
እኔና አንቺ የቀረን ነገር አለ እንዴ? ያ በቃ እንዳይመስልሽ ናርዶስ፣ ያ ሁሉንም ነገር መጨረሻ በቅርቡ አሳይሻለሁ። ምን ልታደርጊ? ፖሊስ እንደሆነ ነፃ ነሽ ብሎ ለቆኛል። ፖሊስ ሊለቀሽ ይችላል። እኔ ግን የምለቅሽ እንዳይመስልሽ። በሄድሽበት ሁሉ ሁሌም ቢሆን ከጀርባሽ እንዳለው አትርሺ። እሺ? መቼም ቢሆን ይሄንን እንዳትረሺ። ያ ቅዱስ ነው? ምንድነው እየሆነ ያለው? እናት እንዴት ነው? ተነስተሃል እንዴ? አዎ አልተኛው። ትንሽ እያሰብኩ ሳልተኛ ነጋብኝ። ምን እያሰብኩ ነው እስካሁን እስኪነጋ ድረስ እንደዚህ? ቅዱስ ማለት እሱ ነው? ምን ደነገጥሽ? አይ አልደነገጥኩም። ቆይ ተሽሎት ነበር እንዴ? አይ አልተሻለውም። ዶክተር ምናልባት ልጅ ሲያይ ሚስቱ እርጉዝ ስለነበረች ለውጥ ካሳየ ብላ ነበር። ለዛም ማየን አስተዋወቅኳቸው። ትንሽ እኮ ለውጥ ነበረው፣ ግን ሙሉ ለሙሉ ሊድን አልቻለም። ቆይ ታዲያ ለምን አልነገርሽኝም እናት? እንዴ ብዬ ልንገርህ ናሆሜ፣ ልጃችን አይምሮ ከሳተ በሽተኛ ጋር ብትገናኝ አይምሮክ ሰላም እንደማያገኝ አውቃለሁ። እኔ ቅዱስ ድኖ ብቻ ማየት ነበር የምፈልገው። በዛ ላይ የእህቴ አደራ ነበረብኝ፣ ግን አልቻልኩም። ምንም ላደርግ አልቻልኩም ነው። ሁሉም ነገር አልፎ አንቺ እኮ የምትችይውን ነገር በሙሉ አድርገሻል፣ ጥረሻል፣ ተቀምሻል፣ ሁሉ ሞከርሻል። በቃ ሁሉም ነገር እኔ ምን ሳምሪ፣ የዚህ አሸናፊ ነገር እንዴት ነው? አይቲ የሱ ነገርማ ታዩ። ይሄ ኩራተኛ ባላገር እንደው ብትቀይሪው ምን አለበት? አሸናፊ ከወጣማ ሌላ ጥበቃ ያስፈልገናል። አይ አይቲ እንደዛማ መሆን የለበትም። ከነ ኩራቱ ቢኖር ይሻለኛል። ደግሞ እኮ ካለ መኖሩ መኖሩ ይሻላል። እህትዬ እውነቴን እኮ ነው። እናንተ እንደሆነ እዚህ ቤት አትውሉ። አፍ አነጋጋሪም እኮ ያስፈልጋል። እሱስ ልክ ነሽ። እኔ የምልሽ ሳምሪ፣ የሆነ ጊዜ እዚህ ቤት መታ የነበረችውን ሮዛን ታስታውሻታለሽ? አዎ አስታውሳታለሁ። ያን ጊዜ መጥቼ ስሟን ስነግርሽ በትነታ ልትሞቺ ስለነበር ነው መሰለኝ ያረሳኋት። ይኸውልሽ ሳምሪ፣ እቺሽ በጣም አደገኛ ሰው ናት። በየትኛውም አጋጣሚ እዚህ ቤት ብትመጣ የለም እሺ፣ የለችም ብለሽ መልሻት አደራ። በተለይ ግን ከናኦሚ ጋር በጭራሽ እንዳትገናኝ፣ በጭራሽ እሺ፣ አደራ። ቆይትዬ ልጅቷ የጋሽ ጠላት ናት እንዴ? ኧረ አላልኩም ሳምሪ። ብቻ ግን በየትኛውም ሰዓት እዚህ ብትመጣ እኔም ናኦሚም እዚህ ቤት የለንም እሺ፣ አደራ ሳምሪ። ኧረ እሺ። የማን አባቷ ናት ደግሞ እሷ? በርም አላስደረሳት። ጎበዝ በቃ እሽትዬ። አንቺ ነፍሰ ገዳይ፣ አሁን አሸናፊ ሆኜ መጥቻለሁ። እስኪ እንዴት እንደምታመጭኝ አይሻለሁ።